በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ አቀረቡ። በትግራይ የሚገኙ የሃይማኖት፣ የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቀረቡ። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች መቀጠላቸውን ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ አስታውቋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የትግራይ ሕዝብ በቅርቡ ታሪክ እጅግ አስከፊ ለሆነ ቀውስ በተጋለጠበት በዚህ ወቅት የውስጥ ጥቃቶች ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡት አምስት አባላት ያሉት የእርቅ ኮሚቴ መቋቋሙን አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል ባወጣው አስቸኳይ መግለጫ ጥር 27 ቀን 2018 ዓ.ም ያቀረበውን ጥሪ በማስታወስ ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስበዋል። ፎረሙ መጠነኛ የመሻሻል ምልክቶች ቢታዩም አሁንም በትግራይ በተለያዩ አካባቢ በተለይም በደቡብ በኩል ከአንድ ማህፀን የወጡ ወንድማማቾች መካከል የግጭት ሪፖርቶች እየደረሱ መሆኑን ገልጿል። ድርጊቱን አላስፈላጊ እጅግ አውዳሚ መሆኑን አስጠንቅቋል። አክሎም በአስቸኳይ የተኩስ አቁም እንዲደረግና ወገኖች ለድርድር እንዲዘጋጁ የጠየቁ ሲሆን የሃይማኖት አባቶች፣ የሀገር ሽማግሌዎችና የሲቪል ማህበራት ተፋላሚዎችን ወደ ድርድር ጠረጴዛ ለማምጣት ጥረታቸውን እንደሚያጠናክሩ ጥሪ አቅርበዋል። በተጨማሪም ለቆሰሉ ወገኖች አስቸኳይ የሕክምና እርዳታ እንዲቀርብ፣ ሰብአዊ ድጋፎች ያለ ገደብ እንዲንቀሳቀሱና ሚዲያዎችም ግጭቱ ከሚያባብሱ ዘገባዎች እንዲቆጠቡ አሳስበዋል። የቅርብ ጊዜ መረጃዎች እንደሚያመለክቱት ከጥር 25 ቀን 2018 ዓ.ም ጀምሮ የዋጀራትን አካባቢን ጨምሮ በደቡብ ትግራይ አንዳንድ ክፍሎች የነበረው ውጥረት ጋብ ብሏል። ሆኖም ግን በአፋርና በትግራይ አዋሳኝ አካባቢዎች በሚገኙት ያሎ፣ ጨርጨር እና ቢሶበር ውስጥ ከባድ መሳሪያዎችን ጭምር ያሳተፉ ግጭቶች መቀጠላቸው ተነግሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ታጣቂ ኃይሎች ቀደም ብለው ተቆጣጥረዋቸው ከነበሩት የምዕራብ ትግራይ አካባቢዎች መውጣታቸውን በቅርብ መግለጫቸው ይታወሳል። የቤተ ክርስቲያን ሲኖዶስ ሆነ የትግራይ ፐብሊክ ዲፕሎማሲ ፎረም የቀጠለውን ግጭት ለማስቆምና ተጨማሪ የሰው ሕይወት እንዳይጠፋ ዘላቂ ውይይት፣ እርቅ እንዲሁም በማህበረሰቡ መሪዎች፣ ተቋማት፣ በሚዲያ አባላትና በሰፊው የሚደረግ የተቀናጀ እርምጃ ወሳኝ መሆኑን አጽንኦት ሰጥተውበታል። ከውጪም ሳውዲ አረቢያ ለግመሎቿ ፓስፖርት መስጠት ልትጀምር መሆኑን ገለጸች። ከ2.2 ሚሊዮን በላይ ግመሎች ያሏት ሳውዲ አረቢያ ግመሎቿን በአግባቡ ለማስተዳደርና መረጃ ለመያዝ እንዲያስችላት ለግመሎቿ ፓስፖርት የመስጠት እቅድ እንዳላት አስታውቃለች። ይህ ፓስፖርት የባለቤትነት መብት ለማረጋገጥ ብቻ ሳይሆን በሀገሪቱ በቢሊዮን የሚቆጠር ዶላር የሚንቀሳቀስበትን የግመል ንግድና የውድድር ስርዓት ለማመዛዘን ያለመ ነው ተብሏል። ዘገባው የአል አረቢያ ነው።